ቀጥሎ ምነግራችሁ እነዚህ 10 ነገሮች ኃጢያት የማይመስሉን ነገር ግን መጽሐፍ ቅዱስ አጥብቆ የሚኮንናቸው በህይወታችን ላይ እነዚህንም ብንለማመድ ህይወታችንን ወደታች የሚያቆረቁስ የእግዚአብሔር ሐሳብ በእኛ እንዳይፈጸምና ፍሬያማ ክርስቲያን እንዳንሆን የሚይዙን ናቸው። እውነቴን ነው ምነግራችሁ። እነዚህን 10 ቀጥሎ ምነግራችሁ ነገሮች ከህይወታችሁ ላይ ካስወገዳችሁ ህይወታችሁ ፍጹም ሰላም፣ ደስተኛና በፍሬ የተሞላ እንደሚሆን አልጠራጠርም። ስለዚህ እነዚህን 10 ነገሮች ኃጢያት የማይመስሉ ግን ኃጢያት የሆኑ እንዲሁም ደግሞ ለኃጢያት የሚያዳርጉ ልማዶችን ልንገራችሁ። የመጀመሪያው ጭንቀት ነው። ጭንቀት ብዙ ጊዜ ኃጢያት አይመስለንም ወይም አንዳች ሁኔታ ወደኛ ስለመጣ ያ ሁኔታ ያስጨነቀን ይመስለናል። ነገር ግን የጌታ ኢየሱስ ክርስቶስ ሐሳብ በጭንቀት ዙሪያ ምንድነው? ኢየሱስ በመጽሐፍ ቅዱስ ላይ በተደጋጋሚ ስፍራ እንዳንጨነቅ አስጠንቅቆ ነግሮናል። ነገር ግን ጭንቀት ስንል ዓለማዊ ጭንቀት ወይም ምን እበላለሁ፣ ምን እጠጣለሁ፣ የት እኖራለሁ፣ እንዴት እሆናለሁ የሚሉ ጭንቀቶችን ማለት ነው። በማቴዎስ ምዕራፍ 6 ቁጥር 31 ላይ እንግዲህ ምን እንበላለን፣ ምን እንለብሳለን፣ ምንስ እንጠጣለን ብላችሁ አትጨነቁ፣ ይህንንስ ሁሉ አሕዛብ ይፈልጋሉ፣ ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃል። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመራል። ነገ ለራሱ ይጨነቃልና ለነገ አትጨነቁ። ብዙ ሰው ይህንን ጥቅስ ያውቀዋል፣ ተምሮታልም ሰምቶታልም። ነገር ግን ብዙ ሰው ደግሞ ይጨነቃል። ስለዚህ እንደዚህ አይነት ጥልቅ የሆነና ስር የሰደደ ጭንቀት በእግዚአብሔር ላይ እንዳትታመኑና የእግዚአብሔርን አቅራቦት እንዳትደገፉት ያደርጋል። የሚጨነቅ ሰው ለራሱ የሚያውቅ ሰው ነው። የሚጨነቅ ሰው የበለጠ በምንጨነቅበት ጊዜ በእግዚአብሔር ላይ ያለንን እምነታችንን እየጣልን እንሄዳለን። ለዚያ ነው በተደጋጋሚ መጽሐፍ ቅዱስ በአንዳች አትታወኩ፣ አትጨነቁ ያለ ጌታ ኢየሱስ የሚናገረው። እስቲ ቀኝ እጃችሁን አንሱ። ከዛሬ ጀምሮ አልጨነቅም፣ የሚያስጨንቀኝን ሁሉ በእርሱ ላይ እጥላለሁ። መጽሐፍ ቅዱሳችን ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ስለዚህ ከዚህ በኋላ አንጨነቅም። ሁለተኛው ደግሞ ኃጢያት የማይመስል ልምምድ ግን አደገኛ የሆነ ኃጢያቶችን ስር ሊሆን የሚችለው ትዕቢት ይባላል። ትዕቢት አደገኝነቱ ብዙ ጊዜ ሰዎች ትዕቢት ሲይዛቸው ወይም ትዕቢተኛ የሆኑ ሲመጡ ለነሱ አይታወቃቸው። ይልቁንስ ትዕቢት ግን ራስን ከፍ ከፍ ማድረግ፣ ከሆነው በላይ ራሳችንን መመልከት፣ እንዲሁም መጽሐፍ ቅዱስ እንደሚለው በትዕቢት መነፋት ወይም ያለ ልክ ለራስ ክብር መጨነቅ እንደማለት ነው። ትዕቢት እንዳትረሱ ሰይጣንን ከነበረበት ታላቅ ስፍራ የፈጠፈጠው አደገኛ ኃጢያት ነው። ስለዚህ ምናልባት በአንዳች ነገር ልባችሁ ከፍ ከፍ እንዳለ ሲሰማችሁ በትዕቢት እየተነፋሁ ነው፣ ራሴን ትንሽ እስቲ ላስተንፍሰው ብላችሁ ጊዜ ውሰዱ። እንዳልኳችሁ ትዕቢት ብዙም አይታወቅም። ነገር ግን በእነዚህ 2 ምልክቶች ትዕቢተኛ ነኝ ወይስ አይደለሁም የሚለው እንደተለዩ ፈልጋለሁ። የመጀመሪያ ሰው ትንቃላችሁ ወይም ከሌላው በላይ እንደሆናችሁ ራሳችሁን ታስባላችሁ። እንዲህ አይነት አስተሳሰባችሁ እየጠለቀ ከመጣ ግትርና ማንም የለብኝም የሚል አስተሳሰብ ውስጥ ከገባችሁ ያቺ የትዕቢት ምልክት ናት። ምሳሌ ምዕራፍ 16 ቁጥር 18 ላይ ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል ይላል። ስለዚህ ትዕቢት ከመጣች ውድቀት ትመጣለች። ሁለተኛው ደግሞ ትዕቢትን የምትለዩበት ሁሉን አውቃለሁ የሚል አስተሳሰብ ውስጥ ከገባችሁ ነው። ሁል ጊዜ የሚማር ልብ ከሌላችሁ፣ በሁሉ ነገር እንደምታውቁ ሆኖ ከተሰማችሁ የሆነች ነገር እየመጣች ነው ማለት አለባችሁ። ስለዚህ ራስን ከፍ ከፍ ማድረግና ሁሉን አውቃለሁ የሚል ስሜት የትዕቢት ምልክት ነውና ትዕቢት ደግሞ ውድቀትን የሚያስከትል አደገኛ ኃጢያት ነው። ስለዚህ ከትዕቢት ራሳችሁን አውሩ። እስቲ እጃችሁን ከኔ ጋር አንሱ። በጌታ በኢየሱስ ስም ከዛሬ ጀምሮ ትዕቢትን ከእኔ ላይ አስወግዳለሁ። አሜን። ሶስተኛ ኃጢያት የማይመስለው ክፉ ልምምድ ደግሞ ሐሜት ይባላል። እግዚአብሔር ሐሜተኛና 2 ምላስ የሆነን ሰው በጣም ይጸየፋል። እግዚአብሔር በሚጸየፈው ነገር መዘግየት ትፈልጋላችሁ? ብዙ ሰዎች ግን ሐሜት ኃጢያት እንደሆነ ላያስተውሉ ይችላሉ። እንዲሁም ደግሞ ሐሜት በራሱ የመጣፈጥ ባህሪ አለ። ማለትም ስለ አንድ ሰው ሲነገራችሁ እሺ ኧረ እባክህ ከዛስ ቀጥልልኝ ብለን የበለጠ የመስማት ጉጉታችን ይጨምራል። ስለዚህ ብዙ ሰዎች በቀላሉ ሐሜተኛ ለመሆን ይጋበዛሉ። እንዲሁም መጽሐፍ ቅዱስ ጆሮ ጠቢ ይለዋል። አስቡት፣ ጆሮን የሚጠባ ሰው እንደማለት ነው ሐሜተኛ። መጽሐፍ ቅዱስ ግን ስለ ሐሜተኛ ምን ይላል? ምሳሌ ምዕራፍ 16 ቁጥር 28 ጠማማ ሰው ጥልን ይዘራል፣ ጆሮ ጠቢ ሰው የተማመኑትን ወዳጆች ይለያያል። በሐሜት ምክንያት ሰዎች እርስ በርስ ጥላቻን ይፈጣጠራሉ። የምትወዱትን የምታከብሩትን ሰው በሐሜት ምክንያት ለዛ ሰው ያላችሁ ፍላጎት፣ አመለካከት ይበላሻል። ያ ደግሞ እግዚአብሔር ከሚጸየፋቸው ትልቁ ኃጢያት መካከል አንዱ ሆነ ማለት ነው። በወንድማማቾች መካከል ጠላትነትን የሚዘራ። ቀኝ እጃችሁን ከኔ ጋር አንሱ። ከዛሬ ጀምሮ ሐሜተኛ አልሆንም፣ ጆሮ ጠቢ አልሆንም። በኢየሱስ ስም
አሜን። አራተኛ ኃጢአት የማይመስለን ግን አደገኛ የሆነው ልምምድ ቢኖር ስንፍና ነው። እግዚአብሔር ስንፍናን እጅግ በጣም ነው የሚቃወመው። ስንፍና ደግሞ በቀላሉ በብዙ ሰዎች ሕይወት ላይ ተጣብቆ መኖር የሚችል አደገኛ ልማድ ነው። ማለት ሳታውቁት ስንፍና ውስጥ ልትገቡ፣ የስንፍና ልምምድ ውስጥ ልትገቡ ትችላላችሁ። እንዲሁም መጽሐፍ ቅዱስ ስንፍናን ወይም ሰነፍን ሰው በተለያየ ስም ይጠራዋል። ለምሳሌ ታካች ሰው፣ ሀኬተኛ፣ ምናምንቴ፣ ቸልተኛ፣ ዝንጉ፣ ለጋሚ በብዙ ስም ነው መጽሐፍ ቅዱስ የሚጠራው። በነገራችን ላይ በዚሁ አጋጣሚ ስለ ታካች ሰውና 10 ስንፍናን የምናስወግድበት መንገድ የሚል መጽሐፍ ጽፌያለሁ። ይሄን መጽሐፍ የምትፈልጉ ከዲስክሪፕሽኑ ታች ላይ በምታገኙት ስልክ ቁጥር ደውላችሁ ማዘዝ ብቻ ነው። ባላችሁበት ስፍራ ሰዎች እንዲያመጡላችሁ እናደርጋለን። እጅግ በጣም ይጠቅማችኋል። ከስንፍና ቀንበር እንድትላቀቁ ይረዳችኋል። መጽሐፍ ቅዱስ ግን ስለ ሰነፍ ሰው ምን ይላል? መዝሙረ ዳዊት መዝሙር 69 ቁጥር 5 ላይ አቤቱ አንተ ስንፍናዬን ታውቃለህ፣ ኃጢአቴም ከአንተ አልተሰወረም አለ። ስለዚህ ስንፍና ትልቁ ኃጢአት እንድንሰራ ሊያደርገን ሊጎትተን የሚችል አስቀያሚ የሆነ ነገር ነው። ቀኝ እጃችሁን አንሱ። በጌታ በኢየሱስ ስም ከዛሬ ጀምሮ የስንፍና መንፈስ ከኔ ሕይወት ላይ ይነሳ። አሜን። አምስተኛው እጅግ በጣም አደገኛ ነው። ምን ይመስላችኋል? ይቅር አለማለት። ይቅር አለማለት። ብዙ ሰው ይቅር ባለማለት ውስጥ ታስሯል። ምን ማለቴ ነው? በቂም በጥላቻ እና በበቀል መንፈስ የታሰረ ነው። መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ በግልጽ አንድ ቦታ ላይ እንዲህ አለ፣ እናንተ የሰዎችን በደል ይቅር ባትሉ የሰማይ አባቴም የእናንተን በደል ይቅር አይላችሁም አለ። ምን ያህል አደገኛ ነገር እንደሆነ እያስተዋላችሁት ነው? አዎ፣ በእርግጥ ሰው ሊበድላችሁና ክፉ ነገር ሊሰራባችሁ ሊያሳዝናችሁ ይችላል። ነገር ግን ይቅር የማትሉት ከሆነ በደለኛ እናንተም ትሆናላችሁ። በእርግጥ እንዲህ አይነቱ ርዕስ ቀላል አይደለም። ለምን ይቅር አትልም ማለት ቀላል ይመስል ይችላል። ነገር ግን በደልን የተሸከመ ውስጡ ቁስል ያለው ሰው ይቅር ለማለት ይቸገራል። ለዛም ነው የእግዚአብሔር ጸጋ አስፈላጊ የሆነው። ይቅር ለማለት በተቸገራችሁበት ሁኔታ ላይ በርከክ ብላችሁ በጸጋው ዙፋን ስር በእምነት እግዚአብሔር ጸጋን እንዲያበዛላችሁ ጠይቁ። ቀኝ እጃችሁን እግዚአብሔር ሆይ ማንኛውም ይቅር አለማለት ከኔ ሕይወት ላይ ይነሳ በኢየሱስ ስም አሜን። ታዲያ ይህንን እንደ ጸሎት ብቻ እንዳታልፉት። የበለጠ ጠንካራ ጊዜ ወስዳችሁ እግዚአብሔር እንዲረዳችሁ ጸልዩ። ይቅር ካለማለት ቀንበርና እስራት ነጻ አውጡ። በዚሁ ዙሪያ ይቅር ስለማለት በእንማማር ላይ ተማምረናል። በጣም ይጠቅማችኋል። ስለዚህ እዚች ቪዲዮ ላይ ክሊክ አድርጋችሁ አዳምጡት። ስድስተኛው ኃጢአት የማይመስል ግን ኃጢአት የሆነ ነገር ራስ ወዳድነት ነው። ሰልፊሽነስ። ሁል ጊዜ ብልጣብልጥና ጠቅመኛ ለሚሆን የሚሞክሩ ሰዎችን እግዚአብሔር አተኩሮ ነው የሚያቸው። እንዲህ አይነት ሰዎች ለሌላው ክፉ ነገር ለማድረግ አይናቸውን የማያሹ፣ በጉቦኝነት ክፉ በማድረግ በስስታምነት የሚታወቁ ሰዎች ናቸው። በኢየሱስ ስም ራስ ወዳድነት ከኔና ከእናንተ ሕይወት ላይ ይነሳ። የኔና የእናንተ ባህሪ መሆን ያለበት ልክ እንደ አባታችን እንደ እግዚአብሔር ነፍሱን ስለ ሌላው አሳልፎ እስከ መስጠት ድረስ እንደወደደ እኛም ሌላውን ልንወድ ከኔ ይልቅ ልንላቸው ግድ ይለናል። እጃችሁን አንሱ። በኢየሱስ ስም ራስ ወዳድነት ባህሪ ከኔ ሕይወት ላይ የተነሳ ይሁን። ሁልጊዜም እኛ አጠገብ ያሉ ወዳጆቻችን ከኛ እንደሚሻሉ ልንቆጥር ይገባል። ሰባተኛው ደግሞ አደጋ የሆነ ነገር ኃጢአት የማይመስል ግን ክፉ የሆነ ልማድ አድሎ ማድረግ ነው። ሰውን በመልኩ ለይታችሁ፣ በእውቀቱ፣ በቁመናው፣ በገንዘቡ ለይታችሁ አንዱን ከሌላው የምታደሉ ከሆነ እግዚአብሔር ያንን ፍርደ ገምድልነት ይመለከታል። እውነተኛ ዳኛ ከላይ ሆኖ ያያል። አንዱን ከሌላው የሚሻል አድርጋችሁ ባለው ነገር ቆጥራችሁ ሌላውን መናቅና አንዱን ማስተናገድ ከጀመራችሁ ይሄ እጅግ ከፍተኛ ኃጢአት ነው። እግዚአብሔር እንዲሁ ሳያደላ አይደል የመረጠን? አንደኛ ቆሮንቶስ መጽሐፍ ላይ መጠራታችሁ እንዴት እንደነበር አስቡ። እኛ ከቆሻሻ ስፍራ ከልቅምቃሚ ቦታ የተማርን ሳንሆን የምንረባ ሳንሆን እግዚአብሔር መርጦ ከወደደን እኛ ለምንድን ነው ሰዎችን መራርጠን አንተ ትብስ አንተ ትውረድ ብለን የከፋፈልናቸው? መጽሐፍ ቅዱስ በያዕቆብ መጽሐፍ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል፣ ለሰው ፊት ግን ብታደሉ ኃጢአትን ትሰራላችሁ፣ ሕግም እንደ ተላላፊዎች ይወቅሳችኋል አለ። የሰው ፊትን ማድላት ማለትም ሀብታሙን እንካ እዚህ ጋር ብላችሁ የከበሬታ ወንበር፣ ድሃውን ደግሞ እዛ ግድም ተቀመጥ መሬት ላይ ቁጭ በል የምትሉት ከሆነ ምናልባት ሀብታሙ በጥቅም ሊያያችሁ ሊያግዛችሁ ይችላል። የድሆች አምላክ ግን ከላይ ሆኖ እየተመለከተ ነው። ነገ እንቅስቃሴን ሁሉ እንዳይነሳህ ተጠንቀቅ። እጅ ወደ ላይ። በጌታ በኢየሱስ ስም በአድሎ ተመልክቼ እንደሆነ ይቅር በለኝ። ከዛሬ ጀምሮ አድሎነት ከኔ ሕይወት ይነሳ። አሜን። ስምንተኛው የገንዘብ ፍቅር ነው። መቼም ስለዚህ ጉዳይ ብዙ ባላወራም ችግር የለውም። ምክንያቱም በእያንዳንዳችን ልብ ውስጥ በተወሰነ ደረጃ ስፍራ ሊይዝ የሚታገል አደገኛ ወጥመድ ነው። እያልኩ ያለሁት ስለ ገንዘብ አስፈላጊነትና አላስፈላጊነት አለም። ነገር ግን የገንዘብ ፍቅር በልባችሁ ላይ ትልቁን ቦታ ይዞ ሲነግስ
ያን ጊዜ ገንዘብን ጌታ ወደ ማድረግ ትመርጣላችሁ። እግዚአብሔርን ከመከተል ሐሳቡን ከመፈጸም ይልቅ ገንዘብን ወደ መፈለግ፣ ሀብትን ወደ ማካበት፣ መጎምጀትና ጥማት ውስጥ ትገባላችሁ። ለዚህም ሲባል ብዙ ርካሽ ነገር እንድታደርጉ፣ የማይረባ ቦታ እንድታዘወትሩ፣ እንግዳ አማልክትን እንድትከተሉ ገንዘብ ያስገድዳችሁ ዘንድ ይጀምራል። የገንዘብ ፍቅር በጌታ በኢየሱስ ስም ከእያንዳንዳችን ላይ የተነሳ ይሁን። ብዙዎች ወደ ሌብነት፣ ወደ ስርቆት፣ ወደ ውሸት የሚሄዱት ገንዘብን ፍለጋ እንደሆነ አስተውላችኋል። እግዚአብሔር ከነዚህ እንደ አንዱ እንዳንሆን ይጠብቀን ይርዳን። 9ኛው ደግሞ ውሸት ነው። ልክ ጓደኛችን ይመስል በህይወታችን ብዙ ጊዜ የተለማመድ ነው። በቀላሉ የት ነህ ከማለት ጀምሮ የምንዋሻቸውን ውሸቶች ማለት ትንሽም ሆነ ትልቅ ውሸት ልማድ ነው። አንደበታችንን ተጠቅመው በስንፍና ሊያወርደን ሊያዘግጠን የሚፈልግ የዲያብሎስ መሳሪያ ነው። እስቲ ስንቶቻችሁ ዛሬ በዚህ ቀን ዋሽታችኋል? ሳናስበው ውሸት ልማድ ሊሆንብን ይችላል። ያ ደግሞ ልማድ ስንፍናና ከንቱነትን ወደ ህይወታችን ይጎትታል። እግዚአብሔር ውሸታም ሰዎችን አይወድም። ሁል ጊዜ ከመናገራችን በፊት 2 ጊዜ እናስብ። እግዚአብሔር እያየኝ ነው ብለን እናስብ። እጅ ወደ ላይ። በጌታ በኢየሱስ ማናቸውም ውሸት ከህይወታችን ላይ የተነሳ ይሁን። እነዚህም መነግራችሁ ፕራክቲካል የሆኑ በክርስትና ህይወታችን ላይ ሆም ብለን በአእምሯችን መታደስ ይሄንን ዓለም ላለመምሰል የምንለማመዳቸው ክርስቲያናዊ ባህሪያቶች ናቸው። ስለዚህ ይሄን ለመለማመድ ሁሉ ጊዜ በእለት በእለት ራሳችሁን አትጉት፣ ቃል ግቡ። የእግዚአብሔር ጸጋ ደግሞ ከዚህ ሁሉ በላይ ሊረዳን መቼውም ጊዜ በላይ ቅርብ ነው። በነገራችን ላይ 10ኛውን ረስቼው አይደለም። እስቲ 10ኛውን እናንተ በዚህ በኮሜንት ቦክስ ላይ ጻፉልኝ። ምን ይመስላችኋል? ኃጢአት የማይመስሉን ግን ኃጢአት የሆኑ ልምምዶች